ሸካ ዞን እምቅ የተፈጥሮ ሀብትና የቱሪስት መስህቦች ባለቤት መሆኑን የሚናገሩት የአንድራቻ ወረዳ ባህል ቱሪዝምና ስፖርት ጽሕፈት ቤት ኃላፊ አቶ ይሽዋስ ከተማ የቱሪስት መዳረሻዎችን ከማስተዋወቅና አልምቶ ለትውልድ ከማስተላለፍ አንጻር በርካታ ስራዎች እየተሰሩ መሆናቸውን ጠቁመዋል። የባህል አስተዳደራችን የሸካ ዞን የሸከቾ ባህል አስተዳደር ከተቋቋመ ወዲህ ያለው ደን እንድጠበቅ አካባቢ በራሱ ምህዳሩን እንድጠብቅ እየተደረገ ያለው ተግባር አሁን ጥሩ ነው የሚል እምነት አለኝ። የተሻለ እንቅስቃሴ የተሻለ ነገር እኛም እንደ ወረዳ ባህል ቱሪዝምና ስፖርት ጽሕፈት ቤት አትሊስት ባህል ቦታዎችን ማስጠበቅ ከቻል አብዛኛው ባህል ቦታዎች ደግሞ በደን የተጠበቁት ናቸው። አብዛኛው ባህል ቦታዎች ደግሞ አብዛኛውን የባህል መድኃኒቶች የያዙት ተክሎች ያሉበት አካባቢ በመሆኑ እነኛ አካባቢዎች ተጠብቆ እንዲኖሩ እኛም የበኩላችን ስራ እየሰራን እንገኛለን። በወረዳው ውስጥ በሚገኙ የተፈጥሮ ደን በርካታ ሀብት መኖሩን ያነሱት አቶ ይሽዋስ ከዚህ ባህላዊ መድኃኒት አንዱ በመሆኑ ይህንን ከትውልድ ወደ ትውልድ ለማሸጋገር ከሚዛን ቴፒ ዩኒቨርሲቲ ጋር የተለያዩ ስራዎች እየተሰራ መሆኑን ገልጸዋል። አንድራቻ ወረዳ ሚዛን ቴፒ ዩኒቨርሲቲ የመጡት አካላትም ነበሩ። አብዛኞቹ እነኚህ ባህላዊ መድኃኒትን የመሰብሰብ ስራዎች እየተሰሩ ስላሉ በአሁኑ ጊዜ ጥሩ ነገሮች ይመጣሉ የሚል እምነት አለን። አብዛኛው ቦታ ላይ እየተሰበሰበ በባህል ደረጃም እየተነጋገሩ ያሉበት ኮንዲሽን ስላለ ማለት ነው። እንደ አንድራቻ ወረዳ እንደ ንጉሱ መቀመጫነት ባህልን ማሳወቅ ባህላዊ ነገሮችን ማከማቸት ጋር እየጠፉ ስለሆነ እንዳይጠፉ ያን አካባቢ ለማልማት እየተሰራ ያለው ነገር አሁን ይበል የሚያሰኝና ምናልባት ክትትል ብኖረው እኛም ትኩረት ሰተንበት ከሰራን በቂ ግንዛቤ ካለን ለሌሎችም ግንዛቤ ነገር ከሰራን ለወደፊቱ ጥሩ ደንም ወይም የደን ውጤቶችም ለመድኃኒት የሚሆኑ ነገሮችን ማግኘት እንችላለን የሚል እምነት አለ። የማሻ ወረዳ ባህል ቱሪዝምና ስፖርት ጽሕፈት ቤት ኃላፊ አቶ ተሻለ አዲነው በበኩላቸው በማሻ ወረዳ ውስጥ የሚገኙ የቱሪስት መስህቦችንና የብሔረሰቡን ውብ ባህላዊ እሴት ለማስተዋወቅ ዘርፈ ብዙ ስራዎች እየተሰራ መሆኑን ገልጸዋል። በርካታ የተፈጥሮ ሀብት በወረዳ መኖሩን የገለጹት አቶ ተሻለ ይህንን ሀብት ለማስተዋወቅና ለማልማት ህብረተሰቡ ከመንግስት ጎን በመሆን የድርሻውን እንዲወጣም ጠይቀዋል። የብሔረሰቦች ባህልና ቋንቋ መጠበቅ ለሀገረ መንግስት ግንባታ ያለው ፋይዳ ከፍተኛ መሆኑን የሚገልጹት የሸካ ዞን ባህል ቱሪዝምና ስፖርት መምሪያ ኃላፊ አቶ ጀመረ ተሰማ ሁሉም በመቀናጀት ትኩረት ሰጥቶ መስራት እንዳለበት ጠቁመዋል። ሸካ ዞን መገለጫው ተፈጥሮ ነው። ከተፈጥሮ ጋር የሚኖር ህዝብ ነው ያለው። ስፔሻሊ ከተፈጥሮ ውስጥም ደግሞ ለየት በሚያደርግ ሁኔታ የደን ሀብታችን ህዝቡ ጋር አብሮ ተቆራኝቶ የአንድ ሳንቲም ሁለት ገጽታ እንደ በኩር ልጅ የሚያዩት ተፈጥሮ ይዘት ያለው አካባቢ ውስጥ የሚኖር ህዝብ ነውና ህዝቡ ከተፈጥሮ ጋር የሚኖርበት ባህላዊ የሆነ ህግም ያለበት አካባቢ ነው። ይህ ህዝብ ተፈጥሮን የሚንከባከብበት የሚጠብቅበት ለትውልድ የሚያሸጋግርበት በራሱ የሆነ ባህላዊ ጠንካራ ህግ መስርቶ በዛው መስመር የሚመራ አካባቢ ነው ብሎ መግለጽ ይቻላል። ሸካ ዞን እምቅ የተፈጥሮ ሀብትና ውብ ባህላዊ እሴት ያለበት ዞን መሆኑን የገለጹት አቶ ጀመረ መምሪያው የብሔረሰቡን ባህል ቋንቋና የተፈጥሮ ሀብት ጠብቆና አለምቶ ለመጪው ትውልድ ለማስተላለፍ በትኩረት እየሰራ ይገኛል ብለዋል። ባህላዊ የሆኑ የራሱ የሆነ አሰራር ስርዓት ያለው ነው። ታች ጎሳ መሪዎች አሉ። ከጎሳ መሪዎችን ተከትሎ ሚክራቸው አለ። ያን ተከትሎ ንጉስ አለ። ይሄ ባህላዊ የአስተዳደር ስርዓቱ በራሱ ተፈጥሮን የሚጠብቅበት የሆነ ህዝቡን ታች የሚያስተዳድርበት ህዝቡ ከተፈጥሮ ጋር ተስማምቶና ተግባብቶ ተፈጥሮን የማይጎዳበት ተፈጥሮም ደግሞ ህዝብን በማይነካበትና በማይጎዳበት መንገድ አብሮ የሚኖሩበትን ጠንካራ ህግ ፈጥረው በዛ ህግ መሰረት ከተፈጥሮ ጋር የሚኖሩበትና ይሄንን ተፈጥሮ ደግሞ በዓለም ቅርስነት ሸከቾ ቅርስ ብቻ ሳይሆን የኢትዮጵያ ቅርስ ሆኖ የዓለምም ቅርስ ሆኖ በዩኔስኮም ጭምር ተመዝግቦ እየተጠበቀና ለትውልድም እየተላለፈ የሚገኝ ትልቅ ቅርስ ባለቤት ነን ማለት ይቻላል።